እንደምን አላችሁ? እግዚአብሔር ይመስገን። ዛሬ መናገር የምፈልገው ብዙ ጊዜ ኦንላይን ላይ እንደምንነጋገረው ስለ መናፍስትና አሰራራቸው እንዲሁም መናፍስት ከሰው ልጆች ምን ይፈልጋሉ፣ እኛስ መናፍስትን እንዴት ነው ማኔጅ ማድረግ ወይም ማስተዳደር ወይም መግዛት የምንችለው በሚለው ላይ ፎከስ አድርጌ መናገር እፈልጋለሁ። ከሁሉ አስቀድሜ ግን ሁሉ ማሳሰብ የምፈልገው ነገር ቢኖር መናፍስትን በጣም እንድንፈራና እንድናጎበድድ የተፈለገው ለምንድን ነው የሚለው ላይ ነው። እንግዲህ ምናልባት በተደጋጋሚ ይሄ መጽሐፍ ጠቁሜያችኋለሁ። ኢንሳይክሎፒዲያ ኦፍ ዘ ስፒሪት የሚል መጽሐፍ አለ። ሌሎችም ስለ ስፒሪት የተጻፉ መጽሐፍቶችን ገብታችሁ ለማንበብ ሞክሩ። መናፍስት በእኛ ዙሪያ ላይ በብዙ ቁጥር አሉ። ይሄንን መጽሐፍ ቅዱስ ሲጠቅስ በቀኝ 10,000 በቀኝ ሺህ በግራ 10,000 ቢወድቅ ነው እንዲህ ይላል። ቃሉን አስተካክላችሁ አንብቦት። ቢወድቅ ወደ አንተ ግን ፈጽሞ አይደርስም ተብሎ ተጽፏል። ምክንያቱም መዝሙረ ዳዊት ላይ እንደተጻፈ የሰው ልጅ መዝሙር 8ን አንብቦት ከመላእክት በጥቂት አሳነስከው ተብሎ ተጽፏልና የሰው ልጅ የትኛውም ነገር በቀላሉ እየመጣ የሚነቀንቀው ወይም ደግሞ የሚያርገበግበው ፍጥረት አልነበረም። ነገር ግን እውቀት ከማጣት የተነሳ ጠፋንና የመናፍስት ሁሉ መቀለጃ ሆነን። መናፍስቶቹ መጀመሪያ ወደ ሰውነታችን ወይም ደግሞ አእምሯችን እንዲቆጣጠሩ የሆነው ፍርሃት በማንገሱ ነው። ብዙ ጊዜ አይታችሁ ከሆነ ፈሪዎች ናቸው በዚህ ነገር ውስጥ በዚህ ዲፕሬሽን ውስጥና ስቃይ ውስጥ ያሉት። እንድንፈራ ነው የሚነግሩን። መንፈስ ስትባል ትፈራለህ። በልጅነታችን ቡጊማን እንደሚባለው ጭራቁ እንደሚባለው እኛ ቤት ለምሳሌ አንድ የሚጠራ ቃል ነበረ። ስለዚህ መናፍስትን በተደጋጋሚ ከልጅነታችን ጀምሮ እንድንሸሽ እንድናጎበድድ ተነገረን። ፍርሃተ ዲያብሎስን ይላልና በፍርሃት ገቡብን ወይም ይገቡብናል። በዚህ ዘመን ያለን ምናልባት ብዙዎቹ አገልጋዮች አይታችሁ ከሆነ ፕሮቴስታንት ቸርች ብትሄድ ቀኑን ሙሉ ሲረገም የሚውለው መንፈስ ነው። መንፈሱ ይህ በክብርና በመስጋና ዘውድ ከለልከው የሚባለው ነገር ተረስቶ መናፍስትን ስንፈራ ስንሸሽና ስናወግዝ መከራችን እናያለን። ለነሱ እኛ ልንናገር የመጣን የነበረው ምንድን ነበረ? የእግዚአብሔርን ክብርና ጸጋ ነበር። ምክንያቱም በእግዚአብሔር ክብር መናፍስት ምንም ናቸው። ሁሉ ነገር በእግዚአብሔር ፊት ትቢያ ኢምንት ነው። ሐሳቤን ወደ ኋላ መልሼ ሳስቀምጥ መናፍስቱ በተደጋጋሚ እንድንፈራ ተፈለገ። ሁሉም ሃይማኖቶች ማጠንጠኛና የሁሉም ቢዝነስ መስሪያ ሴንተር እምነት ነክ በሆነው ነገር ላይ ስትመጡ መናፍስትን አብዝታችሁ እንድትፈሩና እንድታጎበድዱ አልፎ ተርፎም በቃ በሌለ ሁኔታ ላይ የእግዚአብሔርን ክብር ረስታችሁ መናፍስቱን ብቻ ስትገዙ ስትፈሩ። ፍርሃት እኮ መገዛት ነው አይደል? የሚፈራ ሰው ይገዛል። ስትገዙ ትኖራላችሁ። ስለዚህም ህዝባችን ምን ሆነ? አንዴ አይነ ጥላ ይላል፣ አንዴ ቡዳ ይላል፣ አንዴ የቢሮ መተት፣ አንዴ የመስሪያ ቤት መተት፣ አንዴ የጎጃም መተት፣ አንዴ የጎንደር መተት፣ የሸዋ መተት እያለ ለመተቱ በየሀገሩ ስም አወጣለት። ይመጡና እከሌ የሚባለው ሊፕስቲክ ይቀባል። ሁሉም በየፊናው ቢዝነስ ይሰራባቸዋል። ብዙዎች የተማርነን እግዚአብሔር ይስጠውና መንግስቱ ኃይለማርያም አብዛኛውን ሰው ከድንቁርና አውጥቶ ነው የሄደው። አንባቢዎች ነን ብዙዎቻችን ትምህርትና እውቀት አልጎደለንም። ዶክተሮች አሉ፣ ማስተሮች አሉ፣ ኢንጂነሮች አለን አይደል? ሁላችንም ግን ለሃይማኖት መሪዎች ትቢያ ነን። በቃ እንደፈለጉ ነው የሚያዞሩን፣ እንደፈለጉ ነው የሚያሾሩ። የነገሩንን ሁሉ አምነን እንቀበላለን። ቡና አትጠጣም ከተባልክ እሺ ትላለህ። ዕጣን አታጭስ ስትባል እሺ ትላለህ። የሆነ ነገር እንደዚህ አታድርግ ስትባል እሺ፣ እጽዋት እንዳትጠቀም ስትባል እሺ ትላለህ። የዚህን ያህል ወርደናል። እኔ ብዙዎች አውቃለሁ በእንግሊዝኛ ኸርባል ከተባለ ቁጭ ብለው ቀናቸውን ሙሉ ለነሱ ፕሮግራም ማቅረብ ያለባቸውን ፕሮቴስታንት ነኮችና ፈረንጅ አምላኪዎች ለሆኑት በእንግሊዝኛ ስለምትፈልገው እጽዋት ንገረው። ፍየለ ፈጅ ወይም ደግሞ ዕፀ መፍረህ የሚባለውን የእንግሊዝኛ ስሙን ብትነግርለት አሁን አንድ የሆነ ኢትዮጵያዊ ይህንን መንገድ ተጠቅሟል። ምክንያቱም የኛ ሰው ምንድነው የሚፈልገው? የእንግሊዝኛ ስሙን ከነገርከው በቃ ከስር ማሽና ቅጠል በጣሽ ወጥቷል። እኔ ግን አልላችሁ እስከ መጨረሻው ድረስ የአባቶቻችንን ጥበብ ነግራቸዋለሁ። ትልልቅ አባቶችም እኔ በምናገረው ላይ ተቃውሞ የላቸውም። እርግጠኛ ነኝ ትንሽ ቆጣ አላለሁ። ምክንያቱም እውነቱን ስታዩት በጣም ነው የሚያናድደው።
ይሄ በየምናምኑ የሚንከራተተው ይሄ በየምናምኑ የሚያለቅሰው ምእመን እንዴት እንደሚያሳዝናችሁ አልነግራችሁ። በጣም ነው የምናሳዝነው። በጥቂት ነገር በጥቂት በቃላት ብቻ ሊስተካከል የሚችል ህይወት በየገዳማቱና በየፕሮቴስታንት ቸርቹ በየቃልቻ ቤቱና በየምናምኑ መከራውን ሲያይ ታዩታላችሁ። በየአጥማቂው ቤት እየተከተለ አንድ ቀን እኮ አይደለም 3 ዓመትና 2 ዓመት አንድ ሰው ጸበል ለጸበል ወይም ደግሞ ምናምን ለምናምን ከተንከራተተ እንዴት ሊሆን ይችላል? እንደዚህ አይነት በሽታዎች የሉም እያልኳቸው አይደለም፣ ግን መንፈሳዊ ስርዓትን ለመፈታት ከ7 እስከ 14 ቀን በጣም ከበዛ 21 ቀን በቂ ነው። እኔ ያጋጥሞኛል። ማክሲመም ከ14 ቀን ወይም ከ7 ቀን ያለፈ የለም፣ በሰውየው ፍላጎትና በሰውየው ባለው ኤክስፒሪየንስ ካልሆነ በስተቀር። በጣም ከበዛ ስፒሪቹዋል የሆኑ ነገሮች በ7 ቀን። ምክንያቱም መጀመሪያ አእምሯችሁ ላይ የተጫነውን ነገር ማውጣት ከቻላችሁ ፈውሱ በእጃችሁ ነው ያለው። ስፒሪትስ እኛ እንድናዛቸው፣ እኛ ገቨርን እንድናረጋቸው፣ በፈለግነው መልኩ እንድንጠቀማቸው ነው የተሰጡን የወደቁ መላእክት በምትሏቸው ደረጃ። ምክንያቱም ሰለሞን ይህንን አድርጎታል። ሰለሞን ጥበብ የለውም የሚሉ አሉ። ዘረከሌንን የሚባሉ አንዳንዴ ሃይማኖት እንትን ጥበብን ደግሞ ከዘር ጋር ባታመሳስሉት። ግዕዝ ወይም ቅኔ ወይም ደግሞ ወዘተርፈ ስለቻልክ ጥበበኛ ነህ ማለት አይደለም። አምጣነ አኮን ወስመ ስላልክ ጥበበኛ ነህ ማለት አይደለም። ምክንያቱም የባቢሎን ጥበብ አለ፣ ግዕዝ አያውቁም። የሂብሮዎች ጥበብ አለ፣ ግዕዝ አያውቁም። የግብፃውያን ጥበብ አለ፣ ግዕዝ አያውቁም። የአረቦች ጥበብ አለ፣ ግዕዝ አያውቁም። ለእናንተ ደግሞ ግዕዝ የሚናገር ብቻ ጥበበኛ የሚመስላችሁ አሉ፣ ዘይቤ በመጠቀም። እንደዛ አይደለም። መጽሐፍቶቻችን በግዕዝ ስለተጻፉ በእርግጥ የሚያስተረጉም ያስፈልግ ይሆናል። ሕዝቤ እውቀት ከማጣት የተነሳ ጠፋ ይላል። ፕሊስ ፈሪዎች አትሆኑ፣ ደፈር በሉ። ፈረንጅ አምላኪዎችም አትሆኑ። አርባል ስለተባለ ህርባል ማለት በቃ ቅጠላ ቅጠል ማለት ነው። ስራ ስር ማለት ነው። ስራ ስር ለህይወት ሁሉ መድኃኒቶች ናቸው። ህርባሎች ለህይወት ሁሉ መድኃኒቶች ናቸው። እኛ ህርባል በእነሱ በእኛ ይኖራሉ። ምክንያቱም እኛ ካርቦን ዳይኦክሳይድ ኤክሴል እናደርጋለን፣ እነሱ ደግሞ ኢንሄል ያደርጋሉ። እነሱ ኦክሲጂን ኤክሴል ያደርጋሉ፣ እኛ ደግሞ ኦክሲጂን አብዞርብ እናደርጋለን። አይደለም ከእነሱ ነው ኦክሲጂን የምናገኘው። ህርባል ቅጠላ ቅጠል እናትለኝ። የእኛ ህይወት የተመሰረተው ከቅጠል ጋር ነው። ቅጠል የሚባለው ምናልባት ለአንድ ሳምንት ቢጠፋ ወይም ደግሞ ዘተርፈ ቢሆን መተንፈስ አትችልም። አይህ እኛና ግሪን ፕላንትስ፣ እነዚህ አረንጓዴ ተክሎች ህይወታችን ፍጹም የተያዘ ነው። የምትድነውን በሱ ነው፣ የምትጠፋውን በሱ ነው። አብዛኛው መድኃኒት በሱ ተሰርቶልሃል። እውነት ነው። የከበሩ ድንጋዮች፣ ሌሎች ነገሮች፣ የእንስሳት ተዋጽኦ የለበትም ማለት አይደለም። እከሌ ተብሎ ስም የሚወጣላቸው እንስሶች ብታዩቸው እንዴት የሚገርሙ ለሰው ልጆች መድኃኒት መሰላቸው። ከመናፍስት ውጊያ ከመናፍስት ስርዓት የምትድኑባቸው የሚገራርሙ እንስሳቶች አሉ። አሁን ለቁራ የተሰጠውን ጥበብ ብታዩት፣ ቁራ አብዛኛው ፓርቱን ወስዳችሁ ብታዩት፣ የእርግብን ብታዩት፣ የወፍ ላባዎቻቸው ለሰው ልጆች የሚሰጡትን ጥቅም ብታዩት፣ ምን ተብሎ ተነገረን? እከሌ በየጸበሉ በየምናምኑ በየፕሮቴስታንት ቸርቹ ወለልልል ስትል ትሆናል። በጣም ከአንተ በትምህርትም በምንም የሚያንስሰው እንደፈለገ ያጦዝሃል። መናፍስትን አትፍሩ። መናፍስትን እንዴት እንደምታስተዳድሩ ወቁ። የሀገራችን አገር በቀል የሆኑ ጥበቦችን አትናቁ። ምክንያቱም አባቶቻችን የሚገርም ኑሮ ነው። ድህነትን አታመጻድቁት። ድህነት እርግማን ነው። ድህነት ክፋት ነው። ድህነት ለልጅ ምንም አለማስተረፍ ነው። ድህነት ያዋርዳል። ሴቶችን እንዴት አድርጎ መከራ ውስጥ እንደጣለ ድህነት እናውቃለን። የሚገራርሙ አበባ የመሰሉ ልጆች እውቀትና ጥበብ ፍለጋ የመከራ የሚያዩ ሴቶችን ያዋርዳል። ሕፃናትን ጎዳና ያወጣል። ድህነትን አትመጻደቁበት። እናንተ የባለጸጋ ልጆች ናችሁ። እግዚአብሔር አምላካችን ባለጸጋ ነው። መናፍስትን አትፍሩ። መናፍስትን በፈጣሪ ኃይልና በፈጣሪ ስም እንዴት ማኔጅ እንደምታደርጉት እንማማር፣ እናውራ። እንዴት ነው? እስከ መቼ ነው የምታጎበድዱት? እናንተም ጥበብ የምትሞክሩ ልጅ አትፍሩ። በተባለው መጠን አይደለም። ስፒሪትስ እኛን ለመርዳት በዙሪያችን በምትፈልጉት ቁጥር ከምትገምቱት በላይ አሉ። ኮዱን ማወቅ ነው። የትኛው ስም ነው የፈጣሪ ስም ስፒሪት ገቨርን የምታደርጉበት? የትኛው የፈጣሪ ስም ነው ስፒሪትን የምትገዙበት? የትኞቹ ስፒሪቶች ለፈውስ እንጠቀማቸዋለን? ፈውስ ስንጠቀም ሁልጊዜም መጨረሻ ላይ ብናስቀምጠው የፈጣሪን ስም ነው። በፈጣሪ እንዲታዘዟችሁ እንዲገዙላችሁ ታደርጋላችሁ።
በድህነት ማቅ ውስጥ እየማቀክ እንደገና ቸርች እየሄድክ አይደል? ዘይት ትገዛለህ። ዘይት የትኛው ዘይት ነው ፈውስ ያለው ዘይት? እውነት በካልቾ ተነስቶ ልባችሁን ነው የማቆመው ደረታችሁን ነው የምዘጋው እየተባለ አንዲት ነገር አንዲት ብርጭቆ የማያንቀሳቅስ ፓስተር ጋር ሄደህ እድሜ ልክህን መከራ ስታይ ትውላለህ። ሁሉም በሚባል ደረጃ ፓስተሮች ክህደት ደረጃ ላይ ደርሰዋል አሁን። ምክንያቱም መንፈስ የላቸውም። አንድና አንድ አይነ ደረቅ ሆኖ ፓስተር ቸሬ ተናግሯል። በቃ ፓስተር ቸሬ ነው አለ። በዚህ ዘመን ነብይ ለመሆን በቃ በጣም ደደብና መሀይም መሆን አለብህ። በጣም ደፋር መሆን አለብህ አይደል? እና ዊዝደም ኦፍ ሰለሞን ነኝ። እናደድና አንዳንዴ በጣም አረዝመዋለሁ ንግግሬን። ልብ ያለው ልብ ይበል፣ የሚሰማ ጆሮ ያለው ይስማ። ፈሪዎች አያሸንፉም፣ አትፍሩ። ኢትዮጵያውያን የሚገራርም ጥበብ አለ። የሚገራርሙ አጭበርባሪዎችም ተለቀውባቸዋል። ዲበኩሉ ነኝ ቀሲስ ከሌ ነኝ እያሉ ገንዘባቸውን የሚቀሙ ሌቦችም መሪጌታ ነን የሚሉ ሐሰተኛ መሪጌቶች የከተማ ዱርዬዎችም መልጠዋል። በጣም ቀላል ቢዝነስ የሆነው በባንክ አስገባልኝ ይልሃል። ሁሉ ነገር የሰማውን ሁሉ አታምንም። የሰማውን ሁሉ ደግሞ ጠርጠርህም አትችልም። እናንተ ባለጸጎች ናችሁ። የባለጸጋ የአምላካችን የፈጣሪያችን ልጆች ነን። ምናልባት ያኚህ ሰውዬ የሰሩትን ቪዲዮ አስተካክዬ እለቅላችኋለሁ። በዚህ ምድር ላይ ሰው ልጆች ቤተሰብ ካፈራ በኋላ በድህነትና በጉስቁልና ይኖር ዘንድ የፈጣሪ ፈቃድ አይደለም። ምክንያቱም አንተ ፈልገህ ድሃ ልትሆን ትችላለህ። ልጆች ግን ምንም አያገባቸውም ስለ አንተ ድህነት። እያልኩ ያለሁት ሁሉም ሰው ባለጸጋ ይሆናል ባይሆንም እንኳን የባለጸግነት የትኛውንም መንገድ መጠቀም መቻል አለብን። ኤክሰፕት ወንጀል ከሆኑትና ዘግናኝ ከሆኑ ኃጢአቶች በስተቀር። ለሀብት የሚሆኑ እጽዋት አለ ወይ ተብሎ ተጠይቆ ነበር። ወይም እነዚህ ሰዎች ለምን ይህንን አያደርጉም የሚያውቁት ከሆነ ተብሏል። ማድረግ ይቻላል። እጸ ልባዊት ተግባሯ ምንድን ነው? እጸ መፍረ ተግባሯ ምንድን ነው? የምስርች ተግባሯ ምንድን ነው? ሾላ ተግባሩ ምንድን ነው? ዝግባ ተግባሩ ምንድን ነው? ወይራ ተግባሩ ምንድን ነው? እንድናጨሰው ነው። ለመፍትሄ ሀብት የሚሆኑ የሚገራርሙ እጽዋቶች አሉ። ለመፍትሄ ሀብት የሚሆኑ የሚገራርሙ የፈጣሪ ስሞች አሉ። ለመፍትሄ ሀብት የሚሆኑ አጋንንትን የምትገዙበት ጥበብ አለ። ለእድል የሚሆኑ አጋንንትን የምታዙበት ጥበብ አለ። ለጋብቻ መፍረስ ጋብቻን ወደ ቦታ ሴት ለማድረግ የሚሆኑ በጣም የሚገራርሙ እጽዋቶች አሉ። እጽዋት አሉ እያልኩ ነው። ጸሎቶች አሉ እያልኩ ነው። ዝም ብላችሁ አትጎስቁሉ። የሰው ልጅ ትንሽ ቁጣ ሊኖረው ይገባል። ትንሽ ጠያቂ መሆን አለበት። ዝም ብሎ ሄዶ ማፈንደድ ትርጉም የለው። እርግጥ ነው የተጫነበት ረጅም ጊዜ ስለሆነ የትኛውም ዓለም እኛ በምንፈራው መልኩ ስፒሪትስን አይፈሩም። እኔ ያሳያቸዋል። አገር በቀል የሆኑ ጥበቦችን በሙሉ ደግሞ አተናቁ፣ አታዋርዱ። የዛር መንፈስ አለብኝ ብለህ ጸበል አትሂድ። የዛር መንፈስ ካለብህ እንዴት ማኔጅ ላድርገው ነው ማለት ያለብህ። ምክንያቱም ምንም ልታደርገው ስለማትችል አብሮ ከሀያት ከቅድመ አያት ነው ከአንሴስተር ነው የመጣው። እነዚህ ብለሲንግ የሚሆኑበት ጊዜ አለ። ብለስድ ናቸው፣ ለእናንተ ጸጋ ናቸው። እንዴት ማኔጅ እናደርገው ነው ትርጉሙ። ዊዝደም ኦፍ ሰለሞን ነኝ። ስርማሹ ቅጠል በጣሹ። የሚሰማ ጆሮ ያለው ይስማ።